ምንድነው የምናየው? ፊዚካል ኤግዛሚኔሽን ለመስራት ምንድነው አንደኛ ዊሪንግ ስታይላችሁ እናንተ የአር ስቱደንትስ ደግሞ ያንግ ኤጅ ናቸው። ስለዚህ ሰዎቹ ትረስት ሊኖራቸው ይገባል። እናንተ ላይ ፈቃደኛ ሆነው ወይም ደግሞ እንደ ሐኪም ሊያቸው ይገባል። ገባችሁ አይደለ? ሕክምና ላይ እኔ ተማሪ ነኝ ካልካቸው ዞር በል ነው የሚሉህ። ዊሪንግ ስታይላችሁ፣ የፀጉር አሰራራችሁ ሐኪም መምሰል አለባችሁ። ይሄን ጋውን መልበስ አለባችሁ። ስቴቶስኮፕ መያዝ አለባችሁ። በቃ ሐኪም መምሰል አለባችሁ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን ባለፈው ኮመንት ባደረጋችሁልን መሰረት ፊዚካል ዲያግኖሲስ ሰርተናል። አሁን ደግሞ ፊዚካል ኤግዛሚኔሽን እያንዳንዱን ኦርጋን ሲስተም እንሰራለን ማለት ነው። ስለዚህ ይህን ኮርስ ስለመከታተል ምንድን ነው የሚያስፈልገው የሚለውን ነገር እነግራችኋለን። ደብተር፣ ማስታወሻ፣ እስክሪብቶ መያዝ እንዳትረሱ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ስለዚህ በባለፈው ፊዚካል ዲያግኖሲስ ሂስትሪ ቴኪንግ እንዴት እንደሚወሰድ አይተናል። ስለዚህ ዛሬ የምናየው ምንድን ነው ፊዚካል ኤግዛሚኔሽን እንዴት ነው የሚሰራው ነው። ለፊዚካል ኤግዛሚኔሽን ምን ያስፈልጋል? ፊዚካል ኤግዛሚኔሽን ስንል ሪስፓራቶሪ ሲስተምን እንዴት ነው ኤግዛማይን የምናደርገው ለብቻው። ሂስትሪ ቴኪንግ ከፔሸንቱ ነው የምንወስደው። ሁሉን ኢንፎርሜሽን መጽሐፍ ነው፣ በፔሸንት ወርድ ነው የምንጽፈው። የነገሩ ራስ ምታት ካለ ይካሉ ራስ ምታት፣ ሄዴክ ፎር ዲስ ዱሬሽን፣ እንደዚህ ቺፍ ኮምፕሊያንት ስንጽፍ ማለት ነው። እንደዚህ እያሉ የምንጽፈው። ስለዚህ አሁን ምንድነው ሂስትሪ ቴኪንግ የምንለው ከፔሸንቱ ወይም ደግሞ ከክሊየንታችን የምናገኘው ኢንፎርሜሽን ነው። በመጠየቅ እንደዚህ ሲያደርጋል፣ መቼ ነው የጀመረ፣ እንዴት ነው የሚያደርግህ፣ የት ላይ ይሰማል፣ አሁን ወደ ሌት ይባል ህመሙ እያለ ማለት ነው። ፊዚካል ኤግዛሚኔሽን ደግሞ ራሳችን ኤግዛማይን በማድረግ ራሳችን በመመርመር ለምሳሌ በእጃችን በመነካካት እንዲሁም ደግሞ ስቴቶስኮፕ በመጠቀም በማየት ኦብዘርቭ በማድረግ ኢንስፔክት በማድረግ ዲፈረንሻል ዲያግኖሲስ እናወጣለን ማለት ነው። ስለዚህ ዲፈረንሻል ዲያግኖሲስ ማለት ምን ማለት ነው? ደግሞ ቺፍ ኮምፕሊያንት ማለት ፔሸንቱ ይሄን ስላመመኝ ነው ወደ ሆስፒታል የመጣሁት ወይም ደግሞ ሕክምና የፈለኩት የሚልበት ነው። ዋናው ራሱ ራሴን ማመመኝ ትኩሳትም አለ የሚለው ሳይሆን በቃ ራስ ምታት ውስጥ ችግር የለውም ግን ትኩሳቱ ነው ወደዚህ እንዲመጣ ያደርገኝ ካለ ትኩሳት ነው ማለት ፌቨር ነው ማለት ነው። ዲፈረንሻል ዲያግኖሲስ የምንለው ደግሞ ለምሳሌ በሄዴክ ከመጣ ሄዴክን ሊያመጡ የሚችሉ በሽታዎችን መዘርዘር ከዛ ሩል አውት ማድረግ ፖዚቲቭ ፋይንዲንግ ኔጌቲቭ ፋይንዲንግ ያወጣል። ይህን ደግሞ በፊዚካል ኤግዛሚኔሽን በሂስትሪ ቴኪንግ እና በኢንቨስቲጌሽን እንሰራዋለን ማለት ነው። ሂስትሪ እንወስዳለን፣ ፊዚካል ኤግዛሚኔሽን እንሰራለን። ዲፔንድ ኦን ፊዚካል ኤግዛሚኔሽን እና ሂስትሪ ቴኪንግ ኢንቨስቲጌሽን ኦርደር እናደርጋለን ማለት ነው። ከዛ የሆነ ዲያግኖሲስ ላይ እንደርሳለን። ይሄ ነው ምርመራው። ስለዚህ ሂስትሪ ቴኪንግ አሳይቻችኋለሁ። ኢንቨስቲጌሽን ደግሞ ማወቅ ከፈለጋችሁ በደንብ አሳያችኋለሁ። በእያንዳንዱ ምን አይነት ዲያግኖሲስ ሲኖር ነው ኢንቨስቲጌሽን ኦርደር የምናደርገው የሚለውን ማለት ነው። አሁን ዛሬ የምናየው ግን ሪስፓራቶሪ ሲስተም ፊዚካል ኤግዛሚኔሽን ነው ማለት ነው። ሪስፓራቶሪ ሲስተም ፊዚካል ኤግዛሚኔሽን ለማየት አናቶሚውን ኦቨርቪው እናያለን። እንደ ሂስትሪ ወይም ደግሞ ቺፍ ኮምፕሊያንት ፔሸንቶቹ የሪስፓራቶሪ ዲዚዝ ያላባቸው ሰዎች በምን አይነት ሲምፕተም ይመጣሉ ወይም ሳይን ሲምፕተማቸው ምንድነው የሚለውን ኦቨርቪው እናያለን። ከዛ ደግሞ ምንድነው ፊዚካል ኤግዛሚኔሽን ኢንስፔክሽን፣ ፓልፔሽን፣ ፐርኬሽን ኦስካልቴሽን ኦፍ ሪስፓራቶሪ ሲስተም የሚለውን በደንብ እናያለን ማለት ነው። ስለዚህ በእያንዳንዱ ኢንስፔክሽን ላይ ምን እናያለን? እንትን ካለ ዲፈረንሻል ዲያግኖሲስ፣ ፐርኬሽን ላይ ምን እናያለን? ደልነስ ካለ ምናምን የሆነ ዲፈረንሻል ዲያግኖሲስ እናወጣለን። ሞስት ቶፕ ዲፈረንሻል ዲያግኖሲስ ላይ እንደርሳለን ማለት ነው። ስለዚህ ዋነኛው ለተማሪዎች የሚያስፈልገው ፊዚካል ኤግዛሚኔሽን ስትሰሩ ሂስትሪ ቴኪንግ በመጠየቅ ምናምን ነው። በጣም ሬዚስታንስ ካልፈጠርና ብዙ ተማሪ ሰውየውን ፔሸንቱን ካልጠየቀው ይመልስላቸዋል። ፊዚካል ኤግዛሚኔሽን ግን ልብስ ማውለቅ አለባችሁ፣ ፖዚሽን ማድረግ አለባችሁ። እንደዛ ስለሆነ ኮንዲሽኖች አሉት። እናንተ ዊሪንግ ስታይላችሁ ዶክተር መምሰል አለባችሁ፣ ተማሪ መምሰል አይደለም። የፀጉር ስሬታችሁ፣ ሸሚዝ ያለባበሳችሁ፣ ጫማ፣ የሱሪያችሁ። ስለዚህ ስታንዳርድ የሆነ ፕሮቶኮልን ጠብቃችሁ መሄድ አለባችሁ። ጋውን፣ ስቴቶስኮፕ መያዝ አለባችሁ። ፔሸንቶቹ ገና እንዳዩዋችሁ በቃ ይህ ሰው ያድነኛል ወይም ደግሞ መድኃኒት ሊሰጠኝ ነው ብሎ ማሰብ አለባቸው። አይ ነው እናንተ ልትማሩ ነው አይደል? ግን እናንተ እንደዛ ሰዎቹ ማሰብ ያለባቸው። ልትማርብኝ ነው እንዴ ብሎ ካሰበብህ ትክክለኛ መረጃም ላይ ሰጥ ይችላል፣ ፈቃደኛም አይሆን። ስለዚህ ኮንሰንት ደግሞ አንደኛው እንትን ነው። ፊዚካል ኤግዛሚኔሽን የተሻለ ምርመራ ልናደርግልህ ነው፣ ፈቃደኛ ነው ወይ የሚለው ነገር ራሱ በጣም ጥያቄ ውስጥ የሚገባ ነው። አልፈልግም ካለ ምን ማድረግ አትችልም። ባስገድደህ ሆስፒታሉ ወይም የሆነ ሻር ነገር ስላለበት የማስተማር ግዴታ ስላለበት ሊሰጥ ይችላል። በቃ ሙሉ ኢንፎርሜሽን አይሰጥም፣ ደስ አይልህም። ራፖርት የሆነ በፔሸንቱና በዶክተሩ ወይም ደግሞ በኤግዛማይነሩ ያለው ግንኙነት የሻከረ ይሆናል፣ ደስ አይልም። ስለዚህ አሪፍ ግንኙነት እንዲኖራችሁ በጣም ሬዚስታንስ ያልበዛባቸውን ፔሸንቶች ለመሄድ ፕሮቶኮላችሁን ጠብቃችሁ
ሂስትሪ መውሰድ ትችላላችሁ። ፊዚካል ኤግዛሚኔሽን መስራት ትችላላችሁ። ኢንቨስቲጌሽን ኦርደር ማድረግ ትችላላችሁ። ይህን ቤድሳይዳችሁን ራውንድ ምናምን አትቸገሩም ማለት ነው። ስለዚህ ዛሬ የምናቀርብላችሁ የፊዚካል ኤግዛሚኔሽን አይነት ምንድን ነው? ሪስፓራቶሪ ሲስተም ፊዚካል ኤግዛሚኔሽን ነው ማለት ነው። ሌሎች እናያለን። ካርዲዮቫስኩላር ኤግዛሚኔሽን እናያለን። ሴንትራል ነርቨስ ሲስተም፣ ጄኒቶራሪ ጂአይ ሲስተም፣ እነዚህም በደንብ እናያለን ማለት ነው። በጣም ስለሚያስፈልጉ አብዶሚናል ኤግዛሚኔሽን በደንብ እናያለን ማለት ነው። ስለዚህ እንግዲህ ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቻናላችን ለማሳደግ እንድትተባበሩንና ሞር እንድንሰራ እንዲያደርገን ልዩ ፍቅራችሁን ብታሳዩን ደስ ይለናል። ስለዚህ ዛሬ ወደ ትምህርታችን እንሄዳለን። ትምህርታችን የሚሆነው ሪስፓራቶሪ ሲስተም ፊዚካል ኤግዛሚኔሽን ነው። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? እንግዲህ ዛሬ ከቨር የምናደርጋቸው ቶፒኮች ሪስፓራቶሪ ሲስተም ኤግዛሚኔሽን ነው። በባለፈው ሂስትሪ ቴኪንግ ሰርተናል። እዛ ጋር ቼክ ማድረግ ትችላላችሁ። ዛሬ ግን የምናሳያችሁ ሪስፓራቶሪ ሲስተም ኤግዛሚኔሽን። ወደ ሪስፓራቶሪ ሲስተም ኤግዛሚኔሽን ከመሄዳችን በፊት በባለፈው ያየነውን ሂስትሪ ቴኪንግ እንዴት እንደሆነ እናያለን። እዛ ደግሞ ኦቨርቪው አናቶሚ ኦፍ ሪስፓራቶሪ ሲስተም እናያለን ማለት ነው። ሜን ኦብጀክቲቫችን ግን ምንድነው? ፊዚካል ኤግዛሚኔሽን ስፔሲፊካሊ ኢንስፔክሽን፣ ፓልፔሽን፣ ፐርኬሽን እና ስካልቴሽን የሚሉትን ከቨር እናደርጋለን ማለት ነው። በዚህ ርዕስ በዚህ ኮርስ ስለ ሪስፓራቶሪ ሲስተም ፊዚካል ኤግዛሚኔሽን ኢን ዲቴል ታውቃላችሁ ማለት ነው። እንግዲህ ማስታወሻ እና እስክሪብቶ መያዝ አትርሱ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ለጓደኞቻችሁ ሼር አድርጉላቸው። ሌትስ ሲ አናቶሚ ኦፍ ሪስፓራቶሪ ሲስተም። አናቶሚውን በደንብ ስናየው ምንድነው በጣም ወሳኝ እንግዲህ እንደምታዩት በዋነኝነት የምናያቸው ምንድነው አናቶሚውን በጣም ለፊዚካል ኤግዛሚኔሽን አስፈላጊ የሆኑ ፓርቶች ነው። ላይክ ስተርነም ማለት ነው። ስተርነም ወደ 3 እንትን ያላቸው ከ3 ትከፈላለች። ስለዚህ በጣም ወሳኝ ነገር ነው። ስለዚህ እቺ ማኑብረምን ማወቅ አለባችሁ። እቺ ደግሞ ቦዲ ኦፍ ስተርነም ትባላለች። እቺ ደግሞ ሊምፎይድ ፕሮሰስ ትባላለች ማለት ነው። እኛው ኮስታል ማርጂን ነው የሚባለው፣ የኮስታል ማርጂን ነው። እኛው ደግሞ ኮስቶኮርዳል ጆይንት ነው። ይሄ ካርቲሌጅ ነው። ሪቦችን እና ስተርነምን የሚያገናኘው ካርቲሌጅ ነው። ያያችሁት ነው አይደል? ነጭ መስሎ የሚታየው በመሃል እነዚህ እንዳትሸወዱ እንትን ናቸው፣ ካርቲሌጅ ናቸው ማለት ነው። ስለዚህ እኛ በጣም ሞስት ኢምፖርታንት ናትች ስተርናል አንግል። ለምን ብትሉኝ ትራኪያ ባይፍሪኬት የሚያደርግበት ነው። ራይት ኤንድ ሌፍት ሜን ብሮንከስ ተብሎ የሚከፈልበት እዚህ ጋር ነው ማለት ነው። አያችሁት አይደለ? እዚህ ጋር ነው። ከዚህ ጋር ደግሞ እንደምታውቁት ክላቪክል አለ። እነዚህ አናቶሚውን በቃ ማወቅ አለባችሁ። ስለዚህ ፖስተረሊ ደግሞ ቲ4 ነው። ቶራሲክ ቨርቴብሬ ቲ4 ላይ ፖስተረሊ ላይን ታደርጋለች ማለት ነው። ስለዚህ ወደ እንትን እንሂድ። ቲ7 ከተጠየቃችሁ ደግሞ ቲ7 ቶራሲክ ቨርቴብሬ 7 ከስካፑላ ቲፕ ጋር ተመሳሳይ ናት። በዚህ ስትሄዱ እዚህ ጋር ታገኛታላችሁ ማለት ቲ7። በጣም እነዚህ አሪፍ ላንድ ማርኮች ናቸው ማለት ነው። በጣም ፕሮሚነንት ሆነው ይታያሉ። አሁን እነዚህ በጣም አስፈላጊ ስለሆኑ ማለት ነው። ስለዚህ እንደምታዩት እንግዲህ አንቴሪየር ቸስትን ይከፋፍሏል። ሚድ ክላቪኩላር ላይን ከተባላችሁ ቅድም እንዳሳየኋችሁ ክላቪክልን ከሁለት እኩል ትከፍሏትና ወደታች እንደዚህ መሄድ ነው ማለት ነው። ለአንዳንድ ኤግዛሚኔሽኖች በጣም ይጠቅማሉ። እችኛቱ ደግሞ ምን ትባላለች? ይህ ወደ አግዚላሪ ፓርት ደግሞ በ3 ይከፍለዋል። አንቴሪየር፣ ሚድ ደግሞ ፖስቴሪየር አግዚላሪ ላይን ብለው ማለት ነው። እነዚህ በጣም ይጠቅሟቸዋል ለኤግዛሚኔሽን እና ይጠቅሟቸዋል ለቸስት ቲዩብ ኢንሰርሽን። እንዲሁ ደግሞ አነስቴዥያ ላይ ፎከስ የምታደርጉ ከሆነ ደግሞ ለብሎክ ታፕ ብሎክ፣ ሬክተርሺፕ ብሎክ በጣም ይጠቅማል። በተለይ ስፔሲፊካል ለታፕ ብሎክ፣ ለኢንጉናል ፊልድ ብሎክ ምናምን ይጠቅሟቸዋል። ይሄ ማለት ነው። ስለዚህ ማወቅ ነው ማለት ነው። ሚድ ስተርናል ላይን ማለት ደግሞ ያው እንደዚህ እኩል ያከፍለው ማለት ነው። ቅድም ያልኳችሁ ይሄን ነው። አግዚላሪን በ3 ይከፍለዋል። አንቴሪየር፣ ሚድ ደግሞ ፖስቴሪየር አግዚላሪ ላይን ብሎ ይከፍለዋል። በጣም ኢምፖርታንት ናቸው፣ እንዳረሱት ያዙት።
ይህን ደግሞ በፖስቴሪየሩ ደግሞ ስካፑላን እኩል እንደዚህ ከፍለውና ግን ከዚህ እና ከዚህ እኩል ነው ትላለህ። ያው እንግዲህ እኩል ነው ብሎ ነው የሚታሰበው። ስካፑላር ላይን ይለዋል ማለት ነው ከሁለት ከፍሎት። ይሄኛው ደግሞ ቨርተብራል ላይን ነው። በቨርተብሬው ስትሬት ነው። አሁን እዚህ ጋር ፓልፔት ብታደርጉ ስፓይነስ ፕሮሰስን ታገኛላችሁ። የሆነ ጎርበት የሚል ነው ስፓይነስ ፕሮሰስ። ኦኬ እዚህ ጋር እንግዲህ ደግሞ ለንግን ነው የምናየው። አንዱ 3 ሎብ አንዱ ደግሞ 4 ሎብ ያለው አለ። ስለዚህ ሶሪ ይቅርታ፣ አንዱ 3 ሎብ አንዱ ደግሞ 2 ሎብ ያለው አለ። ስለዚህ ራይት ለንግ 3 ሎብ ነው ያለው ማለት ነው። ራይት አፐር ሎብ፣ ራይት ሚድል ሎብ ኤንድ ራይት ሌፍት ሎወር ራይት ሎወር ሎብ ተብሎ ይከፈላሉ። የግራው ደግሞ ምንድነው? ሌፍት አፐር ሎብ እና ሌፍት ሎወር ሎብ ይባላሉ ማለት ነው። እንዲህ ነው ደግሞ ወደዚህም በእንትንም ስትሄዱ ተመሳሳይ ነው። ፖስተሪየሩም ደግሞ የሌፍቱ አፐር እና ሎወር አለ። ያኛው ግን የራይቱ ግን ሚድን ይጨምራል። ፖስተሪየርሊ ሚዷ ከቨር ተደርጋለች። ልክ ይኸው ላተራል ሊም ስናያቸው ያኛው ቅድም አንተሪየር እና ፖስቴሪየር ነው ያየናቸው። እንደዚህ አንተሪየር እና ፖስቴሪየር ላተራል ሊም ስታያቸው እንደዚህ በደንብ ይታያሉ ማለት ነው። ቅድም ፖስቴሪየር ላይ አሁን ይሄ ራይቱ ለንግ ነውና ፖስቴሪየር ይቺ ከቨር ተደርጋ ነበር። ላተራል ሊ ግን በደንብ ነው የሚሰማው ማለት ነው። በደንብ ይታያል። ስቴቴስኮፓችሁ ቁጭ ብታደርጉት በቃ አፐሩ ሎወር ሚድሉን በደንብ ታይታላችሁ ማለት ነው። እዚህ ጋር ጥያቄ እንዴት ነው ይመጣል መሰላችሁ? የራይት ለንግን ማለት ነው ሚድ ላይ የሚገኘውን እችን ማለት ነው ሂድን የተደረገችውን አታገኟትም። ፖስቴሪየርሊ አያችኋት። ከዛ ቅድም እንደነገርኳችሁ ትራኪያ አፍሪኬት የሚያደርገው ስተርናል አንግል ላይ ነው። ይሄ ትራኪያ ይባላል። ይሄኛው ትራኪያ ይባላል። ይሄኛው ብሮንከስ እና ሌፍት ኤንድ ራይት ብሮንከስ ነው። ራይት ብሮንከስ ማለት ነው ለምሳሌ የሆነ ሰው ሽምብራ ምናምን ህፃናት ቢውጡ ወደ ራይቱ ነው የሚገባው ነው የሚለው። ለምንድን ነው ሲል አኪዩት አንግል ነው ያላቸው እነዚህ። ይሄኛው ግን በቃ ቀጥ ያለ ነገር ነው። ፕሮን ናቸው። ወደዚህ ነው የሚገባው። ሞስት ላይክሊ ፎሬን በዲ ውጦ ወደ ሬስፓራቶሪ ትራክት ከገባ የሚመጣው ሳንቲም የሚሆን ባቄላ የሚሆን ወደዚህ ነው ተብሎ ነው የሚታሰበው ማለት ነው። እንደምታዩት ፖስቴሪየርሊ እንደዚህ ነው። በስካፑላ ቢትዊን ስካፑላ ተቀምጠዋል ማለት ነው። ትራኪያ ብሮንከስ ትራኪያ ቅድም እንደነገርኳችሁ ወደ ራይት ሌፍት ኤንድ ራይት ሜን ብሮንከስ አት ዘ ሌቭል ኦፍ ስተርናል አንግል። ስተርናል አንግል ያልኳቸውን አሳይቻቸዋለሁ እዚህ ጋር ያለችው ማለት ነው። ቢትዊን ዘ ማኑብረም ኤንድ ስተርናል ቦዲ ስተርናል ቦዲ ኦፍ ዘ ስተርናል ማለት ነው። ሶ ፖስተሪየርሊ ደግሞ ቅድም እንደነገርኳችሁ ቲ4 ቶራሲክ ቨርቴብሬ ስፓይነስ ፕሮሰስ ላይ እንትን ታደርጋለች ማለት ነው። ብሪዝ ሳውንድስ ኦቨር ዘ ትራኪያ ኤንድ ዘ ብሮንካ ሃቭ አ ዲፈረንት ኳሊቲ ዛን ብሪዝ ሳውንድስ ኦቨር ዘ ሌርንግ ፓሬንኪማ። እንግዲህ ወደ ኦስከልቴሽን ስንሄድ እናያቸዋለን። ብሪዚንግ ሳውንዶች ኖርማል እና አብኖርማል አላቸው። እንግዲህ ኖርማል የምንለው ቬዚኩላር አለ። ቬዚኩላር ቬዚኩላር አለ። ይህን ደግሞ ብሮንኮ ቬዚኩላር የሚባል አለ። ብሮንኮ ቬዚኩላር የሚባል አለ። ከዛ ብሮንኪያል የሚባል አለ። ስለዚህ ኦቨር ዘ ለንግ ፓሬንኪማ የምንሰማው ቬዚኩላር ይባላል። ብሮንኪያል የሚባለው ትራኪያ ላይ የምንሰማው ነው። ብሮንኮ እና ኳሊቲያቸው ደግሞ ይለያያል። አሁን ብሮንኪያል የምንለው ሃይ ፒችድ ነው። ስለዚህ በደንብ ደግሞ አስኮልቴሽን ላይ በደንብ እናየዋለን። ስለዚህ ቦዝ ሊንግስ አር ከቨርድ ባይ ደብል ላየርድ ሜምብሬንስ ኮልድ ፕሉራል ሜምብሬን ይባላል። ሶ ቪዘራል ፕሉራል እና ፓሪታል ፕሉራል ይባላል። ፕሉራል የሚሆነው ካቪቲ ነው። ፕሉራል ካቪቲ ይባላል። ስለዚህ ኢነር ላየሩን ከቨር የሚያደርገው ቪዘራል ፕሉራል ይባላል። ኢነር ኤንድ ፓሪታል ፕሉራል የሚባለው ደግሞ አውተር ላየሩን ነው ማለት ነው። እንደምታዩት አውተር ላየሩን ከቨር ያደርገዋል ማለት ነው። ስለዚህ ዘ ፕሉራል ስፔስ ኢዝ ዘ ፖቴንሻል ስፔስ ነው ቢትዊን ዘ ቪዘራል ኤንድ ፓሪታል። ፓሪታል ምንድነው? አውተር ላየሩን ከቨር የሚያደርገው ነው። ቪዘራል ደግሞ ኢነር ላየሩን ማለት ነው። ሶ ዘ ስፔስ ኢዝ ፊልድ ዊዝ ፕሉራል ፍሉድ ዊዝ ሉብሪኬት ሜምብሬንስ። ሶ ሉብሪኬት ለማድረግ ሜምብሬኑን በጣም ይጠቅማል ማለት ነው። እነዚህ ፊልድ ዊዝ ፕሉራል ፍሉድ ሉብሪኬት ለማድረግ በጣም ጠቃሚ ነው ማለት ነው።
እንግዲህ አናቶሚውን ኦቨርቪው እንደዚህ ካየ ነው ወደ እንትኑ እንሄዳለን ማለት ነው። ወደ ቺፍ ኮምፕሊያንታቸው ሂስትሪ ስንል እንግዲህ ሞስት ኮመንሊ ቺፍ ኮምፕሊያንት እያወራ ነው። ቼስት ፔን፣ ሪስፓራቶሪ ሲስተም ታመው በደረት ህመም የሚመጡ ሰዎች አሉ። ስለዚህ እነዚህንን ምን ሊሆን ይችላል፣ ምንስ ላይሆን ይችላል? ዲፈረንሻል ዲያግኖሲስ ቼስት ፔን ቺፍ ኮምፕሊያንቱ ነው። ዲፈረንሻል ዲያግኖሲስ የምንለው ደግሞ የደረት ህመም ሊያመጡ የሚችሉ ከሳምባ ጋር ተያይዞ ከመተንፈሻ አካላት ጋር ተያይዞ እንዲሁም ደግሞ ከልብ ምት ጋር ተያይዞ ከነዚህ ጋር የሚመጣ የደረት ህመም የሚለውን እናያለን ማለት ነው። ስለዚህ ሰውየው በትኩሳት መጡ ከሆነ ስትሬፍ ሃይፐርቴንሽን ካለው ትራውማ እያለ እናያለን። ፔሪካርዳይተስ ያመጣል፣ ዲፈረንሻል ዲያግኖሲስ ማለት ነው። ማዮካርዲያል ኢንፋርክሽን ያመጣል፣ ኤምአይ ማለት ነው። አንጃይና፣ ኒሞኒያ፣ ኢንፌክሽን ኦፍ ለሪንግ ፓሬንኪማ ይባላል። ይሄ ኒሞኒያ ሪብ ፍራክቸር፣ ፊሊያል ቸስት ምናምን ይባላል። ፊሊያል ቸስት ኮስቶኮንድራይተስ ይባላል። ኮስቶኮንድራይተስ ይህ ማለት ምንድን ነው? ቅድም የነገርኳችሁ ሪቡንና ስተርነሙን የሚያገናኝልን ጆይንቱ ኢንፌክትድ ሲሆን ማለት ነው። ኢንፌክትድ ሲሆን ምን ይሆናል ማለት ነው? ኮስቶኮንድራይተስ ይባላል። ኮስቶኮንድራይተስ ፕሪስቲ ቅድም የፕላር ካቪቲ ያልኳችሁ ያን ኢንፌክትድ ሲሆን ነው። ፐልሞናሪ ኢምቦሊዝም ደግሞ ፐልሞናሪ ካፒላሪ ላይ ፍሮም ዲቪቲ ሊሆን ይችላል፣ ፍሮም አተር ሶርስስ መጥቶ ኢምቦላይዝ ያደርግ ነው። ትሮምበስ የተቆረጠ ብለድ ክሎት ያደረገ ብለት ሊሆን ይችላል። ያን መጥቶ ፐልሞናሪ ካፒላሪ ላይ በጣም ቀጫጭን ስለሆኑ ካፒላሮች እዛ ጋር ትሮምበስ ፈጥሮ ሲዘጋው ማለት ነው ብለድ ቨዝሉን ኢምቦሊዝም ይባላል ማለት ነው። ሾርትነስ ኦፍ ብሪዝ፣ ሾርትነስ ኦፍ በዲዝኒያ የሚመጡ እንትኖች አሉ ደግሞ በዲዝኒያ ካርዲያክ ዲዚዝ ሊሆን ይችላል። ይህ በደንብ ኢላቦሬት ማድረግ አለባቸው ማለት ነው። ፊቨር ትኩሳት አለ ወይ? ይሄ ዊዚንግ ማለት ነው አስማ ፔሸንቶች ላይ ይሄ በቃ ሲኦፒዲ ክሮኒክ ኦብስትራክቲቭ ለንግ ዲዚዝ ላይ የሚታዩ ነገር ነው። ኤክስፓየር ሲያደርጉ ኤክስፓየር ሲያደርጉ በጣም ስትረግል ያደርጋል፣ ያንፏጫሉ። ኮንቲኒስ የሆነ ማለት ነው። ኮንቲኒስ ስለዚህ አብኖርማል ብሪዚንግ ሳውንድ ከሚለው በደንብ እናያለን ማለት ነው። የካርዲያክ ዲዚዝ ደግሞ እንዳይሆን በደንብ ማየት አለባቸው። አሁን እያየን ያለው ስለ ሪስፓራቶሪ ነው። ሪስፓራቶሪ ሾርትነስ ኦፍ ብሬዝ የሚያመጡ በሽታዎች አሉ። ከዛ መሀል እንግዲህ አስማ ሊኖር ይችላል፣ ሲኦፒዲ ሊሆን ይችላል፣ ዋቴቨር እና እነዚህ ደግሞ ሊያያዙ ኒሞኒያም ሊሆን ለንግ አብሰስ ሊሆን ይችላል። ስለዚህ ደግሞ ማየት ያለባችሁ ካርዲያክ ዲዚዝ እንዳይሆን ማለት ነው ማየት አለባችሁ ማለት ነው። እዚህ ዊዚንግ እንዳልኳችሁ ሜዚካል የሆነ ሳውንድ ሄድ ኦን ብሪዝ ነው። ብሮንኪያል አስማ ካለው ሲኦፒዲ ካለው ክሩፕ ህፃናት ላይ ነው ክሩፕ ማለት ነው። ካፍ ሳሉ ምንድን ነው? እንዴት አይነት ሳል ነው ያለው? ካራክተራይዝ ሁፒንግ ነው፣ ባርኪንግ ካፍ ነው እያንዳንዱ ማለት ነው። አሁን ክሩፕ ባርኪንግ ካፍ ነው ያለው፣ ሁፒንግ ደግሞ ፐርቱሲስ አይነት እንትን ነው ያለው። ስለዚህ ሁፒንግ ካፍ ነው ባርኪንግ ካፍ ነው የሚለውን በደንብ ማየት አለባችሁ። ዱሬሽኑ ራሱ የቆየ ከሆነ ቲቪ ሊሆን ይችላል፣ አኪት ከሆነ ደግሞ ሊሆን እንደዚህ በጣም ብዙ ዲፈረንሻሎች ስላሉ ማለት ነው። ሰብቶ ፕሮዳክቲቭ ራሱ አማውንቱ፣ ከለሩ እና ሽታው ራሱ በጣም ወደ ለንግ አብሰስ ምናምን የሚወስዳችሁ የሽታው ሽታ ካለው በተለይ ለንግ አብሰስ ነው የሚሆነው ማለት ነው። አግራቬት ኤንድ ሪሊቪንግ ፋክተሮችን ማየት ነው። የሚያባብስበትና የሚያሽለው ነገር ምንድነው? ኤክሰርሳይዝ ነው ምናምን የሚለው ኤላቦሬት ማድረግ ያስፈልጋል ማለት ነው። እንደ አደር ደግሞ ሄሞፕቲሲስ ነው። ሄሞፕቲሲስ ማለት ብለድ የቀላቀለ አክታ ማለት ነው። ብለድ ስትሬክድ ስብተም ማለት ነው። ብለድ የቀላቀለ ስብተም ነው። ያነ ምንድን ነው የሚለውን እሱንም ኤላቦሬት ማድረግ አለባቸው ማለት ነው። ፐልሞናሪ ቲቪ ሊሆን ይችላል፣ ፐልሞናሪ ኢምቦሊዝም ሊሆን ይችላል፣ ሲስቲክ ፋይብሮሲስ ሊሆን ይችላል፣ ለንግ ሲኤ ሊሆን ይችላል ማለት ነው። ስለዚህ በደንብ ኤላቦሬት ማድረግ አስፈላጊ ነው ማለት ነው። እንግዲህ ወደ ዛሬው ርዕሳችን ስንሄድ ፊዚካል ኤግዛሚኔሽን። ፊዚካል ኤግዛሚኔሽን እንግዲህ ካርዲናል ስቴፕስ አሉት። ሬስፓራቶሪ ሲስተም ኦርደርሊ እነዚህን መያዝ አለባቸው ማለት ነው። ኢንስፔክሽን፣ ፓልፔሽን፣ ፐርኬሽን፣ ኦስከልቴሽን ነው ማለት ነው። እንዴት አድርገን ነው የምንሰራው ሲባል አስቀምጠንም ሴቲንግ ፖዚሽን ማድረግ እንችላለን። ሱፓይን ተኝተው መሆን ይችላሉ። የምናስቀምጣቸው ፖስቴሪየር ቶራሲክ ወይም ደግሞ ለንግ ፖስቴሪየር ለንጉን ለማንትን ለማለት ነው። እንደዚህ ነው ቢቀመጡ። ይሄን ቢሆን ለንጋቸው ወደዛ ፊት ቢዞሩ ማለት ነው። ስለዚህ ይሄ ሱፓይን ከሆኑ ደግሞ ተኝተው ነው ተንጋለው መተኛት ማለት ነው። አንቴሪየር ቶራክስ
ትንሽ ሄድ አፕ ምናምን ይኖራቸዋል። አንቴሪየር ቶራሲኩን አስተኝተን እንደዚህ የሆነ ቤድ ቢኖር ተኝተው ማለት ነው የሚሰሩት። ከዛ ምንድን ነው የምናደርገው? አንደኛውን ለንግ ከአንደኛው ለንግ ኮምፔር ኮንትራስት ማድረግ ነው። በስቴቶስኮፕም ሊሆን ይችላል፣ ፐርኬሽን ሊሆን ይችላል። ስለዚህ ወደ ኢንስፔክሽን እንሄዳለን ማለት ነው። ኢንስፔክሽን ምንድን ነው ልናይ የምንችለው ነው። ምንድን ነው ኢንስፔክሽን ማለት? በቃ በማየት ነገሮችን መገመት ወይም ደግሞ ዲፈረንሻል ዲያግኖሲስ ማውጣት ማለት ነው። ስለዚህ ኢንስፔክት ዘ አንቴሪየር ኤንድ ዘ ፖስቴሪየር ቸስት። እዚህ ሉክ ፎር ይላል ሪስፓራቶሪ ሬቱ። ኖርማል ሬቱ ከብዙ መጽሐፍቶች ከ12 እስከ 20 የሚሉ አሉ፣ 18 የሚሉ አሉ። በቃ እናንተ ችግር የለውም። ይህ ኖርማል ነው። ለአዳልት ነው። ለህፃናት በጣም ይጨምራል። ከ40 ከ60 በላይ ሊሆን ይችላል። እሷን እዩ። የቤት ስራ ሰጥቻችኋለሁ። ሪትሙን ደግሞ ማየት ያስፈልጋል ማለት ነው። ሪትም ማለት አንዴ ብሪዝ ካደረገ በኋላ ቀጥሎ ደግሞ ብሪዝ ከሚያደርገው ጋር እኩል መሆን አለበት ሰከንዱ ክፍተቱ ማለት ነው። 12 በሚኒት ለምሳሌ 12 ብሪዝ ፐር ሚኒት የሚያደርግ ከሆነ የመጀመሪያውን ብሪዝ ካደረገ ስንት ሰከንድ ቆይቶ ነው ሁለተኛውን ብሪዝ የሚያደርገው? ኦኬ ይችኛቱና ሶስተኛውን ብሪዝ የሚያደርግበት እኩል መሆን አለበት። አለዛ ሪትሙ ትክክል አይደለም ማለት ነው። ስለዚህ ፍላሪንጎፋናናስ የሚለው ደግሞ ሲተነፍሱ ሬስፓራቶሪ ዲስትረስ ካላቸው ስትረስ ውስጥ መሆናቸውን የምታዩት በምንድን ነው? አፍንጫቸው ብድግ ብድግ የሚል ከሆነ ምንድን ነው ማለት ነው? ፍላሪንጎፋናናሲ ፖዘቲቭ ነው ወይም ደግሞ አለው ይባላል ማለት ነው። እንዲሁም ደግሞ ሰብኮስታል ኢንተርኮስታል ሪትራክሽን ይላል። እነዚህ ምን ማለት ናቸው? ሰብኮስታል ኢንተርኮስታል ሪትራክሽን በሪብስ አሉ አይደለ? በነዛ በሪብስ ኢንተርኮስታል ሪትራክሽን የሚሉ እነሱ ኢንዋርድ ፑል ሲደረጉ ነው። ኔጌቲቭ ኢንትራቶራሲክ ፕሬዠር ስለሚጨምር ኢንዋርድ ፑል ሲደረጉ ሳብኮስታል ኢንተርኮስታል ሪትራክሽን ይኖራቸዋል፣ ስፕራክራቪካል ሪትራክሽን ይኖራቸዋል። ስለዚህ ሪስፓራቶሪ ዲስትረስ ውስጥ መሆናቸውን በኢንስፔክሽን መለየት ትችላላችሁ ማለት ነው። አፍንጫ ወር ላይ ብድግ የሚል ከሆነ ሪስፓራቶሪ ሬቱ በጣም ጨምሮ ከሆነ ሪትሙ ኖርማል ካልሆነ እና ደግሞ ሱፕራክላር ሪትራክሽን ካላቸው አክሰሰሪ መስል ላይክ ስተርኖክሎይድ ማስቶይድ የሚጠቀሙ ከሆነ እንደነዚህ አይነት ስተርኖክሎይድ ማስቶይድ ታውቃላችሁ አይደለ? እነዛን የሚጠቀሙ ከሆነ ምንድነው በኢንስፔክሽን ብቻ ሳንነካካ ኦስከልቴት ሳናደርግ ምናምን መለየት እንችላለን ማለት ነው። ከዚህ ከታች ደግሞ የምታዩት ምንድነው ሊስን ቱ ኦዲብል ሳውንድስ ነው የሚለው የሚሰሙ ድምጾች ካሉ ዊዛውት ስቴተስኮፕ እንደማለት ነው። ስትራይዶር ካለ ለምሳሌ ሚል አይነት ነገር ሳውንድ ካለ ለምሳሌ አፐር ኤርዋይ ኢዴማቲክ ሆኖ ምናምን ወይም ደግሞ ላሪንጎስፓዝም ምናምን አጋጥሞት አፐር ኤርዋይ ኦብስትራክሽን ካለ ስትራይዶር ይኖራል ማለት ነው። ስትራይዶር ይኖራል። ስለዚህ ያለ ስቴተስኮፕም ሊሰማን ይችላል ማለት ነው። እሱን ነው እንጂ ዊዛውት ስቴተስኮፕ ካሰም ኢንስፔክሽን ይባላል ማለት ነው። ሲያኖሲስ እና ክለቢንግ የሚል ደግሞ አለ አይደል? ሁለቶችም ምንድነው ፔል ናቸው። ፔል ስኪን ላይ ብሉሽ ዲስከለሬሽን ኦፍ ዘ ስኪን እና ብሉሽ ዲስከለሬሽን ኦፍ ዘ ኔይልስ ነው። የጠፍር ላይ እና እንትን ላይ ነው የምናየው ሰውነታችን። ሲያኖሲስ አኪዩት ሆኖ ሊመጣ ይችላል፣ በጣም ሊታይ ይችላል። ዲሳቹሬት ካደረጉ ኦክሲጅን ሌቭላቸው በጣም ከቀነሰ በቂ ኦክሲጅን ካጡ ሲያኖቲክ ሊሆኑ ይችላሉ ወዲያው። ክለቢንግ ግን አኪዩት አይደለም፣ ክሮኒክ ነው። ክሮኒክ የሆነ ሪስፓራቶሪ ፌለር ወይም ደግሞ ሲኦፒዲ አስማቲክ ፔሸንት እንደዚህ አይነት ከሆኑ ክሮኒክ ሊሆን ይችላል። እንደዚህ ኮንጀኒታል ሀርት ዲዚዝ ያለባቸው ለምሳሌ ራይት ቱ ሌፍት ሊሆን ይችላል ካለባቸው ክሮኒክ የሆነ ክለቢንግ ምናምን ሊኖራቸው ይችላል ማለት ነው። እንደሞ ሌላ የምናየው ምንድነው ቸስት ሙቭመንታቸው እናያለን። በኢንስፔክሽን ነው። ሪስፓራቶሪ ፊዚካል ኤግዛሚኔሽን ስትሰሩ ኢንስፔክሽን ላይ ቸስት ሙቭመንቱ ደግሞ ታያላችሁ። ምንድነው ቸስት ሙቭመንቱ የምታዩት ኮምፔር እያደረጋችሁ ነው። ኮንትራላተራሊ ሁለቶችም ሲሜትሪ ነው አሲሜትሪ ነው። አሲሜትሪ ከሆነ አሲሜትሪ የሆነበት ፓርት ላይ ኢፊውዥን ሊኖር ይችላል። ምንድነው ኢፊውዥን ማለት? ለንግ ፕሉራል ስፔሱ ላይ ፍሉድ ሲኖር ማለት ነው። ስለዚህ ፍሉድ ያለበት አካባቢ ከዛኛው እኩል ኮምፕላያንስ አይኖርም ወይም ድግ ቁጭ አይልም ማለት ቸስት ሙቭመንቱ ሪስትሪክትድ ይሆናል ማለት ነው። ሪፕ ፍራክቸር ለምሳሌ ፊሊያል ቸስት ምናምን ያለባቸው ፔን ምናምን ካላቸው ልክ እንደዚሁ አትሌክሳሲስ አልቬኦላር ኮላፕስ ማለት ነው። እቺ ፊሊያል ቸስት የምትባላለች። ስለዚህ ማንበብ ትችላላችሁ። ፊሊያል ቸስት
አተሌክታሲስ ደግሞ አልቬዮላር ኮላፕስ ከሆኑ ሞመንቱ አሲሜትሪ ነው የሚሆነው ማለት ነው። ስለዚህ በኢንስፔክሽን በጣም ብዙ ዲፈረንሻል ዲያግኖሲሶችን ማግኘት ትችላላችሁ ማለት ነው። ስለዚህ ዘ ሼፕ ኦፍ ዘ ቼስት ደግሞ በጣም ብዙ ኮንዲሽን ኦፍ ሪስፓራቶሪ ሲስተም ሊናገር ይችላል። ለምሳሌ አንቴሮ ፖስቴሮ ዲያሜትር የሚለው አንቴረር ፖስቴሪየር ዲያሜትሩ ምን ያክል ነው የሚለው ራሱ በደንብ ነው የሚያሳየው። ስለዚህ ከጨመረ አንቴሮ ፖስቴሪየር ዲያሜትሩ ከጨመረ ሰውየው ወይ ኢልደር ላይ ከሆኑ ኖርማሊ ይጨምራል። ሲኦፒዲ ፔሸንት፣ አስማቲክ ፔሸንት ከሆኑ አንቴሮ ፖስቴሪየር ዲያሜትራቸው ይጨምራል። ያ ማለት ወደ ባረል ቸስት ምናምን ይሄዳሉ ማለት ነው። ባረል ቸስት ዋን ኦፍ ካራክተሪስቲክስ ኦፍ ኢንክሪዚንግ አንቴሮ ፖስቴሪየር ዲያሜትር የሚለው ባረል ቸስት ነው ማለት ነው። ሌላ ደግሞ ምንድነው ፔክተስ ካሪናተስ የሚል አለ። ስለዚህ ስተርነማችን ወደ ውጭ ፕሮትሪዩድ ሲያደርግ ማለት ነው። አውትዋርድሊ ፕሮትሪዩድ ሲያደርግ ምንድነው ካሪናተስ ነው የምንለው። ኢሜጁን ላሳያችሁ። ስተርነሙ እዚህ ጋር ነው። ስተርነም ሶስት ቤድ ነው ያላል፣ ማኑብረም፣ ቦዲ ኤንድ ዚንፎይድ ፕሮሰሳ። እነሱ ወደ ውጭ ሲወጡ ማለት ነው እንግዲህ ስትራክቸራል ዲፎርሚቲ ሊሆን ይችላል። በዛ ምክንያት ምን ይባላል? ፔክተስ ካሪናተስ እንለዋለን ማለት ነው። ፒገን ቸስት የሚለዋል። ስለዚህ ዋናው ማኒፌስቴሽን ምንድን ነው? ስተርነሙ ፕሮትሩድ ሲያደርግ ነው አውትዋርድ ማለት ነው። ስለዚህ የዚህ ተቃራኒ ደግሞ የምንለዋለን ኤክስካቫተስ እንለዋለን ወይም ደግሞ ፈነል ቸስት እንለዋለን ማለት ነው። ሰንከን ቸስትም ይባላል። ዲፕረስድ የሆነ ስተርነም ይኖራቸዋል ማለት ነው። ኪፎሲስ፣ ሎርዶሲስ ደግሞ ስኮሊዮሲስ ሚል አለ። ስኮሊዮሲስ ምንለው ላተራሊ ከርቪቸር ሲሆን ላተራል ከርቪቸር ሲሆን ሰውየው ወይ ወደ ግራው ወይ ወደ ቀኙ ታጥፎ ሲሄድ ላተራሊ ካርቭ ያደረገ ስፓይን ቨርተብራል ስፓይኑ ካርቭ ያደረገ ሲሆን ነው። ኪፎሲስ ደግሞ ፖስቴሪየር ነው። ስለዚህ አሁን የሆነ ፖስቴሪየር ነው የሆነ ሰውየውን ሲሄደ ከሆነ ለምሳሌ እንደዚህ በቃ ፕሬግናንሲ ላይ ምናምን የሚታየው ተንጋሎ ምናምን ነው የሚሄዱት አይደለ? ስለዚህ ምንድነው ፖስቴሪየር ካርቪቸር ኦፍ ዘ ስፓይን ኪፎሲስ አለባቸው እንደማለት ነው። ሎርዶሲስ ከሆነ ደግሞ አንቴሪየር ካርቪቸር ነው የሚለው ጎብጦ የሚሄድ ሰው ማለት ነው። እያረጁ ሲሄዱ ዱላ ይዘው የሚሄዱት ምናምን ሎርዶሲስ ይባላሉ። ስለዚህ ኢት ኢንዲኬትስ ፈንክሽን ኦፍ ሪስፓራቶሪ ሲስተም ባይ ኢንስፔክሽን ማለት ነው። ቅድም እንዳልኳችሁ ባራል ቸስት የምንለው ምንድነው? በቃ ይሄ አዳልቱ ነው እያያችሁት ነው። አንቴሪየር ፖስቴሪየር እዚህ ጋር አንቴሪየር ፖስቴሪየር ቸስቱን ብታዩት ቢለካ ዲያሜትሩ በቃ ባራል ቸስት መሆኑን የሚያሳዩ ኢንክሪዝ ያደርጋሉ ማለት ነው። እንደዚህ ዲያሜትራቸው አንቴሪየር ፖስቴሪየር ዲያሜትሩ ማለት ነው። ይህም ደግሞ ፔክተስ ካሪናተስ የሚለው ምንድነው አልኳችሁ? ስተርነሙ አውትዋርድ ሲወጣ ነው ማለት ነው። ኤክስካቫተስ የሚለው ደግሞ እያያችሁት ከሆነ ወደ ውስጥ ዲፕረስድ ሲደረግ ነው። እያያችሁ ነው፣ ዲፕረስድ ሲደረግ ነው። ይህንን የሚለካ ሃለር ኢንዴክስ የሚባል አለ። ሃለር ኢንዴክስን እዩትኝ፣ በደንብ አነቡትኝ። ሃለር ኢንዴክስ ምንድን ነው የሚለው ሲቲ ስካን ወይም ደግሞ ኤምአርአይ ይሰራል። ከዛ በኋላ እዛ ኤምአርአይ ላይ ኖርማሉ ስንት ነው? ሃለር ኢንዴክስ 2.5 ኦር ለስ ነው። ለዛ ነው ሪኳል 2.5 መሆን አለበት ነው የሚለው። በጣም ከ3.25 በበላይ ከሆነ ግን ፓቶሎጂ ነው ማለት ነው። ስለዚህ እያወራ ያለው ምንድን ነው? ሃለር ኢንዴክስ እንዴት ነው የሚሰራው ቢባል አንቴሮ ፖስቴሪየር ዲያሜትሩ ሲካፈል ለትራንስቨርስ ማለት ነው። ለዚህ ሲካፈል ማድረግ ማለት ነው። ይህ ነው ማለት ነው። ያያችሁት ነው። ዲፕረስድ ሆኖ ያው ብዙ ሲግኒፊካንት አይደለም፣ ግን ሃርትን ሜዲያስትነምን ዲፕረስድ ያደርጋቸዋል። ኢንስፔክሽንን እንግዲህ ከብዙ በትንሹ ነው ያየ ነው። ስለዚህ አሁን ወደ ፓልፔሽን ነው የምንገባው። በእጃችን በመነካካት ምናምን ምርመራ እናደርጋለን ለፔሸንቱ ማለት ነው። ስለዚህ አሁን ፓልፔሽን ላይ ምንድን ነው የምናደርገው? ቴንደርነስ አለው ወይ? ቴንደርነስ ማለት ስንነካካው ፔን ይሰማዋል ወይ ነው። እዚህ በጣታችን ስንነካካው ቴንደርነስ መኖሩና አለመኖሩ ቸክ ማድረግ አለብን ማለት ነው። አንቴሪየር ቼስት ላይ ሊሆናል፣ ፖስቴሪየር ቼስት ላይ ይሆናል። ብለንት የሆነ ትራውማ ሊኖረው ይችላል። ያለ እሱ የማያውቀው የሆነ ማስ ነገር ሊኖር ይችላል ምናምን። ቴንደርነስ አለው የለውም የሚለውን ነገር በመነካካት እንመረምራለን ማለት ነው። ሌላው ደግሞ ቼስት ኤክስፓንሽን። ቼስት ኤክስፓንሽን እንዴት ነው የሚሰራው? ፕሌስ ዮር ተምብስ
at above the level of the 10th ribs with your fingers loosely grasping and parallel to the lateral rib cages. As you position your hands, slide them medially just enough to raise the loss of fall of skin on each side between your temples. አሁን ምንድነው እያለው ሪብቴን ላይ አካባቢ እጃችሁን ሆልድ አድርጋችሁ ትይዛላችሁ። ከዛ ሰውየው ዲፕ ብሪዝ እንዲያደርግና ኤክሴል እንዲያደርግ ትነግሩታላችሁ ማለት ነው። ልክ እንደዚህ ማለት ነው። እንደያችሁት ነው አይደል? ጣቱን አያያዙ ልክ እንደዚህ አድርጋችሁ ትይዛላችሁ። ይሄ አንቴሪየር ነው፣ ይሄ ፖስቴሪየር ነው። ልዩነቱ ምንድነው? ፖስቴሪየር ሲሆን ሰውየው ተቀምጦ ነው። አንቴሪየር ሲሆን ግን ይኸው ተኝቶ ነው። እዚህ ታፕ ሜጀርመንት የሚባልም አለ። ይሄንን ከምትሰሩ ይሄኛውን መስራት ትችላላችሁ ማለት ነው። ስለዚህ ታፕ ሜጀርመንት ምንድነው? ኖርማሊ ኤክስሄል እንዳደረገ እስኪ ቸስት ኤክስፓንሽን ካን ኢዝሊ ቢ ሪከርድ ዊዝን ታፕ ሜጀርመንት አራውንድ ዘ ቸስት አት ዘ ሌቭል ኦፍ ዘ ኒፕል ማለት ነው። ኒፕል አካባቢ ላይ ጡት የሴቶችም የወንዶች ጡት አካባቢ ላይ ሜትር ነው እንትን የምታደርጉለት። ኢን ኤ ፊት ያንግ ማን ዘ ቸስት ሜይ ኤክስፓንድ አፕ ቱ 8 ሴንቲሜትር ኤንድ ኢን ፔሸንት ዊዝ ሲቪየር ኤርዌይ ኦብስትራክትድ ዲዚዝ ኢት ሜይ ኤክስፓንድ ለስ ዛን 1 ሴንቲሜትር። አያችሁት አይደል ያለውን ሲግኒፊካንት ቼንጅ። ኖርማል ከሆነ በሜትሩ አሁን ለምሳሌ ሰውየው ቢሆን ሲተነፍስ እንደዚህ ዲፕሊ ኢንሄል ሲያደርግ ይሄ እንትን ኤክስፓንድ ያደርጋል። ኤክሴል ሲያደርግ ደግሞ ሽሪንክ እያደረገ ይራል። ስለዚህ ይህንን በሜትር እንደዚህ ታደርጉታላችሁ። ይሄን ዲፕ ብሪዝ ያደርጋል፣ ኤክሴል ያደርጋል። ስለዚህ በዛን ሰዓት ስንት መሆን አለበት ማለት ነው? 8 ሴንቲሜትር አካባቢ ድረስ መሆን አለበት። ነገር ግን አስማ ሲኦፒዲ ምናምን አይነት ነገር ከሆነ ግን ኦብስትራክትድ የሆነ ነው እና ከ1 ሴንቲሜትር በላይ አይሆንም ማለት ነው። ታክታይል ፍሪምናትስ ነው የሚለው። ታክታይል ፍሪምናትስ ምንድነው? ቼክ የምናደርገው ቫይብሬሽን ነው። ሰውየው ሲያወራ ከድምፁ ከሚወጣው ቫይብሬሽን ነው የምናዳምጠው ማለት ምን ይላል? ፍሪምናትስ refers to the palpable vibrations transmitted through the bronchopulmonary tree to the chest wall at the patient speak. ፔሸንቱ ሲናገር የሚወጣው ቫይብሬሽን በእጃችን እየነካካን ማዳመጥ ነው። ኦኬ to detect the firminatus use either the ball or ደግሞ ulnar surface of the hand to optimize the vibratory sensitivity of the bone in your hands ነው የሚለው። ስለዚህ ወይ በእጃችን ቦል ወይም ደግሞ በአልናር ሰርፌሱ ሰውየውን የሆነ ቁጥር ለምሳሌ 99 እንግሊዝ ላይ በእንግሊዝ ከሆነ ቋንቋው 99 ትሉታላችሁ ወይም 1111 እንዲል ታደርጉታላችሁ። ኢን አምሃሪክ ደግሞ 44 44 ስትሉ እነዚህ በጥናት የተጠኑ ቁጥሮች ናቸውና ሞር ቫይብሬሽን ያሰማሉ ተብሎ የሚታሰቡ ቁጥሮች ናቸው። ስለዚህ በእኛ የምንጠቀመው 44 ነው ማለት ነው። 44 44 44 እንዲል እና እናንተ ደግሞ ባይላተራል እጁን ቼክ ማድረግ። if the firminatus is faint ask the patient to speak more loudly or in deeper voice ነው። ምንም አይሰማችሁ ከሆነ በደንብ እንዲጮህና ከፍ እንዲያደርግ ድምጹን ታደርጉታላችሁ ማለት ነው። ታክታይል ፍሪምናተስ የሚቀንስበት ምን ፔሸንት ላይ ነው? ኦቢስ ሲሆን ፕሉራል ኢፊውዥን ካለ ይቀንሳል ማለት ነው። ነገር ግን ኒሞኒያ ምናምን ከሆነ ግን ምን ይጨምራል ማለት ነው። ኒሞኒያ ኢንፍላሜሽን ኦፍ ምንድነው? ለንግ ፓሪንኪማ ነው። ስለዚህ ታክታይል ፍሪምናተስ ምን ይሆናል ማለት ነው? ይጨምራል ማለት ነው። ስለዚህ አንዱን እጃችሁን እዚህ ጋር አንዱን እጃችሁን እንደዚህ ጋር እዛ 44 44 ይላል። አሁንም እዚህ ጋር እያራችሁ እንትሞክሩት እንደዚህ እያደረጋችሁ ከሁሉም ቦታ ተመሳሳይንም እንደዚህ ታደርጋላችሁ ማለት ነው። ሌላው ደግሞ በፓልፔሽን ፓርት ምንድን አየነ ማለት ነው? እስካሁን ታክታይል ፍሪምናተስ አየነ፣ ታፕ ሜጀርመንት አየነ፣ ቸስት ኤክስፓንሽን ማለት ነው። ቴንደርነስ አየነ። ስለዚህ ቴንደርነስ፣ ቸስት ኤክስፓንሽን፣ ታፕ ሜጀርመንት እና ደግሞ ምንድን አየው? ታክታይል ፍሪምናተስ አየነ። ደግሞ ትራኪያል ሎኬሽን ነው የምንለው። ትራኪያል ሎኬሽን እንዴት ነው ቸክ ልናደርግ የምንችለው የሚለውን ነው የምናየው ማለት ነው። ስለዚህ ኖርማሊ ስላይትሊ ምንድነው ዲቤትድ ቱ ራይት ነው፣ ወደ ራይት ዲቤት ያደረገ ነው ትራኪያ።
she feel for the trachea in the suprasternal notch and decides whether it is central or deviated. ሴንትራሊ ነው ያለው ወይስ ደግሞ ዲቬትድ የሚለውን ነገር እንትን ለማድረግ ነው ማለት ነው። to one side by inserting the fingers between the suprasternal notch and insertion of the sternocleidomastoids mastoids ነው ማለት ነው። አሁን ምንድነው ትራኪያ እንደዚህ ያለ ነው። እቺ ቦታ ካሪና ትባላለች። ባይፍሪኬት የሚያደርጉበት ስተርናል አንግል ትባላለች። ቢቲውን ምንድነው ብያችኋለሁ ከአናቶሚው ላይ ቢቲውን ማኑብረም ኤንድ ቦዲ ውስጥ የሚገኘው ደግሞ ስተርናል አንግል ይባላል ማለት ነው። ስለዚህ በዚህ ትራኪያ ላይ እንዴት ነው ትራኪያል ሽፍት ቼክ የሚደረገው ቢባለው ሶስት ጣታችሁን ሁለት ጣታችሁን በዚህና በዚች ታረጋላችሁ። የመሃል ጣታችሁን ደግሞ ትራኪያው ላይ አድርጋችሁ እንደዚህ እያላችሁ ትሄዳላችሁ ማለት ነው። ዲቬት ሊያደርግ ይችላል ማለት ነው። ወደ ስተርናል ኖቹ ዳይሬክት ከገባችሁ ዲቬት አላደረገም። ወደ አንዱ ዲቬት ካደረጋችሁ ግን የመሃለኛው ጣታችሁን ዲቬት አድርጓል ትላላችሁ። ወደ ራይት ወደ ሌፍት ማለት ነው። ስለዚህ አይፒስ ላተራል እና ኮንትራላተራል ትራኪያል ዲቬሽን ይባላል። አይፒስ ላተራል የሚባለው ፓቶሎጂ ወዳለበት አካባቢ ዲቬት ካደረገ ምንድነው አይፒስ ላተራል ይባላል። ለምሳሌ አተላክሳሲስ ካለ ፐልሞናሪ ስካሪንግ ፋይብሮሲስን ኒሞክቶሚ ከተሰራላቸው ምንድነው የሚያደርገው በተመሳሳይ ነው። ለምሳሌ አትሌክታሲስ ያለው ለንግ ቢኖረን ማለት ነው ወደዚህ ቢሆን አትሌክታሲስ ለንጉ ያለው እዚህ ጋር ከሆነ እናሳንሳት ይችላል። አትሌክታሲስ እቺ ከሆነች አልቬላር ኮላፕስ አይደል እንደ እቺ ብትሆን ይሄ ዲቬት የሚያደርገው ወደዚህ ነው በቃ አይፒስ ላተራል ይባላል። ኮንትራላተራል ከሆነ ግን ወደ እዚህኛው ፓቶሎጂ እያለ እዚህ ነው ወደዚህ ነው ዲቬት የሚያደርገው። አይፒስ ላተራል ትራኪያል ዲቬሽን ከሆነ ግን እዚህ ፓቶሎጂ ከሆነ ዲቬሽኑም ወደዚህ ነው የሚሆነው ማለት ነው። እዚህ ኮንትራላተራል ያልኳችሁ ያን ነው to the opposite side ነው ወይም ደግሞ away from the affected side ዲቬት ያደርጋል። ለምሳሌ ቴንሽን ኒሞቶራክስ ምንድነው air under the pressure pushes mediastinum to opposite side ነው የሚለው accumulation of air ነው። ፕሉራል ፊውዥን ካለ ቴንሽን ኒሞቶራክስ ሜዲያስቲናል ማስ ካለ ታይሮይድ ኦር ደግሞ ታይሮይድ ጎይተር ምናምን ካለ ምንድነው ኮንትራላተራል ዲቬሽን ነው የሚኖረው። ስለዚህ እቺንን መያዝ አለባችሁ። እነዚህ ሞስት ኮመንሊ የሚፈጠሩ ነገሮች ናቸው፣ ያዟቸው። ደግሞ ወደ ሶስተኛው ሲኔድ ፐርኬሽን ነው ማለት ነው። ፐርከስ በማድረግ የሚሰሩ ነገሮች ነው። ስለዚህ ሪስፓራቶሪ ሲስተም ፐርከስ ስናደርግ ምንድነው የምናየው ደልነስ እና ሪዞናንስ ኦፍ ዘ ቼስት ማለት ነው። ስለዚህ ፐርከሽን helps you establish whether the underlying tissue are air filled, fluid filled or solid filled ማለት ነው። ስለዚህ እነዚህን ነው የምናየው ማለት ነው። አየር የያዘ ነው ወይስ ፍሉድ ነው ወይስ ደግሞ ጠጣር የሆነ ማስ ነው ያለው የሚለውን ነገር ይለይልናል ማለት ነው። it penetrates only 5 cm to 7 cm እስከ 7 cm ዲፕ ቱ ቸስት ይገባል ማለት ነው። ከስኪን ወደ ታች 7 ሴንቲሜትር መሄድ ይችላል፣ ሂር ማድረግ ይችላል ማለት ነው ፐርኬሽን። however and will not help you to detect deep seated lesions ቪዘራል ሊዥን ካለባቸው ቪዘራል ማስ ምናምን ከሆነ ወይም ደግሞ በጣም ኦቤሱ ነው ከ7 ሴንቲሜትር በላይ ከሆነ ማሱ ያለው ዲፕ ዴፕዙ ማለት ነው ዲቴክት አያደርግላችሁም ነው የሚለው። ስለዚህ ይሄ እንደ ዲስአድቫንቴጅ ነው ማለት ነው። የሚለይልን ምንድነው ያልነው እንግዲህ ኤር ፊልድ የሆኑ ነገሮችን፣ ፍሉይድ ፊልድ የሆኑ ነገሮችን፣ ሶሊድ የሆኑ ነገሮችን፣ ውሃ ያቋጠረ ነገር ከሆነ ያለ ከሆነ ማስ ዝም ብሎ ጠጣር የሆነ ማስ ካለ ኤር ካለ ምናምን መለየት ይቻላል በፐርኬሽን። ለምሳሌ ኤር ከሆነ ምን ይሆናል? ሃይፐር ሪዞናንት ይሆናል። ልክ እንደ ከበሮ ዱ ምናምን ነገር ይሆናል። ሶሊድ ከሆነ ደግሞ በቃ ጥጥር ያለ ነገር ነው የሚሰማው ማለት ነው። በቃ ደል የሆነ ሳውንድ ነገር ይኖረዋል። ምንም ሪዞናንስ የሌለው ደል ይሆናል ማለት ነው። ፍሉድ ፊልድ ልክ እንደዛው ነው። ስለዚህ እንዴት ነው አድርገን ምንሰራው የሚል ነው። the key points for good techniques describing for right-handed persons
ራይት ሃንድድ ማለት እንግዲህ ቀኝ እጅ የሆነ ሰውዬ ማለት ነው። ግራ እጅም ሊሆኑ ትችላላችሁ። ዋናው እንግዲህ ምንድን ነው በራይት ሃንድድም ሆነ ሌፍት ሃንድድ ፐርሰንም ሆነ ምንድን ነው ሃይፐር ኤክስተንድ ዘ ሚድል ፊንገርስ ኦፍ ዩር ሌፍት ሃንድ። ሌፍት ሃንድድ ፐርሰን ከሆነ ደግሞ ራይት ሃንዱ ነው ማለት ነው። ያችኛቱን ምን ይላታል? ፕሌክሲ ሜትር ፊንገር ይላታል ማለት ነው። ፕሌክሲ ሜትር ፊንገር ምናምን ይላታል። ይሄ ብዙም እንትን አይልም። ስለዚህ ምንድን ነው ሌፍት ሃንዳችሁንን ከፔሸንቱ ላይ ኤክስቴንድ አድርጋችሁ ፔሸንቱ ጀርባ ላይ ወይም ቸስት ላይ ልጥፍ የምታደርጓት ነው ማለት ነው። የሌፍት ሃንዳችሁን አራቱን ጣታችሁን ወደ ላይ አድርጋችሁ መሀል ፊንገራችሁን ትለጥፋላችሁ ማለት ነው። ያ ማለት እንግዲህ ስዕል ነው ትላለ። እችኛቱን ጣታችሁን ፔሸንቱ ላይ፣ ሌሎቹ ግን አይነኩትም የፔሸንቱን ስኪን ማለት ነው። እነዚህ እዚህ ጋር ፐርከስ ማድረግ፣ በሌላው ጣታችን ደግሞ እዚህ ጋር እዚህ press its distal intrapharyngeal joint firmly on the surface to be percussed ይላል። ከስኪኑ ጋር መገናኘት አለበት። avoid surface contact by any other part of hand because this dampens out the vibration። ሌሎቹ ጣቶች መንካት የለበትም። ሌላ የሰውነት የቀኝ እጃችሁ ምናምን መንካት የለበትም። ሌፍት ሃንዳችሁ አንዷ የሚድል ፊንገራችሁ ብቻ ነው ስኪኑን ኮንታክት የምታደርገው። ሌላ ዘር ፓርት ካለ ዳምፕ ያደርጋል፣ ቫይብሬሽኑ ምንም አይሰማችሁም ነው። So position your right forearm quite close to the surface with the hand cocked upward. The middle finger should be partially flexed ነው። እጥፍ ማድረግ አለባችሁ። ቅድም እንዳሳየናችሁ ጣቱን ለምሳሌ ጣት እንደዚህ ከሆነ እንግዲህ የጣት ከሆነ እችኛይቱ ጥፍ ማለት አለባት ማለት ነው። የመሀለኛ ጣቷ ጥፍ ያለች መሆን አለባት። ያኛውን ልክ እንደ ሀመር ወይም መርቴሎ እንድንመታው ማለት ነው። ያኛውን እንደዛ መሆን አለበት። ይህን ምንድነው ሪላክስ ሊሆነ ፖይዝ ስትራይክ ለማድረግ ማለት ነው። ኢሜጁን ብታዩት የተሻለ ይመስለኛል። ዝም ብሎ ወግ ብቻ ሆነ ኢሜጅ የለውም እንዴ? እኒን እያቸውና ኖርማሊ በቸስት ምንድነው ያልኳችሁ ድምፁ ሪዞናንት ነው አይደለ? ሪዞናንት ነው። ልክ በጣም ሃይፐር ሳይሆን ሪዞናንት የሆነ የከበሮ ድምፅ አይነት ይመስላል። በትንሹ ሪዞናንስ ይሆናል ማለት ነው። አብኖርማል ኖት ምንድነው ሃይፐር ሪዞናንት ይሆናል። ሃይፐር ሪዞናንት እሱንን እንግዲህ በኤክስፔሪየንስ ምናምን ነው የሚወጣው። ሪዞናንስ እና ሃይፐር ሪዞናንስን መለየት ከባድ ሊሆን ይችላል ለጀማሪ። ነገር ግን ያው እንደ ሳይንስ ያዙት። ኒሞቶራክስ ከሆነ ቴንሽን ኒሞቶራክስ ምናምን ከሆነ ምንድነው ሃይፐር ሪዞናንት ነው። ደል የሚሆነ ምንድነው ፍሉድ ሲይዝ የሆነ ፐስ ነገር ሲይዝ ኢምፔማ ካይሎቶራክስ ሄሞቶራክስ አይነት ነገር ከሆነ ደል ነው የሚኖረው ማለት ነው። ምንም አይነት ሪዞናንሲ አይኖርም ማለት ነው። እያያቸዋቸው ነው አይደል ኤግዛምፕሎች። ስለዚህ መያዝ ነው ያለባችሁ እነዚህ። ኤር አኮሚሌትድ ከሆነ ምን ይሆናል? ኤር አኮሚሌትድ ከሆነ ሃይፐር ሪዞናንስ ማለት ነው። ፍሉድ አኮሚሌት ከሆነ ሶሊድ አኮሚሌት ካደረገ እንደ ፕሉራል ስፔሱ አካባቢ ላይ ማለት ነው ከሆነ ምንድነው ደልነስ ይኖራል ማለት ነው። ሳይቶቹ እነዚህ ናቸው ማለት ነው። እዚህ ጋር ፐርከስ ታደርጋላችሁ። ዜን ወደዚህ ነው። ታክታይል ፍሪምናተስ ጋር እንዳይገናኝባችሁ። ታክታይል ፍሪምናተስ ሳይመንታኔስሊ ከዚች ላይም ከዚች ላይም ነው በአንድ የምናስቀምጠው። ይሄ ግን እዚህ ጋር እንዴት መታላችሁ? ወይም ደግሞ እዚህ ጋር እያለ ነው ምን ሄደዋ። እንደዛ ነው ፐርኬሽን የሚሰራው። እዚህ ጋር ቼክ ታደርጋላችሁ፣ እዚህ ጋር ቼክ ታደርጋላችሁ። ሳይመንታኔስሊ ሳይሆን ሴፓሬትሊ ነው የሚሰራው እና ሌደር ፓተርን ነው ያለው ማለት ነው። ኤግዛም ይመጣል። ሌደር ፓተርን የሆነው የትኛው ነው ምናምን ብሎ የጃይ ነው ወይስ የሪስፓራቶሪ ነው ይላችኋል። እንዳትረሱት። ይኸው እንግዲህ ቅድም ስነግራችሁ የነበረው ሌላ ሶስቱ ጣት እነዚህ ምንም አይነኩም። ይህችን ጭምሩ ለማ ችኛይቱ ግጥም አድርጋ ስኪኑን ይዛለች። ስኪን ጋር አታች ታደርጋለች። እዚህኛው ያለው ግን እንደምታዩት እችኛይቱ ጥፍ ብላለች። እነዚህኞች መንካት የለባቸውም እና ቢዘረጉ አሪፍ ነው። መዘርጋት የምትችሉ ከሆነ መዘርጋት ነው። ያያችሁት ነው አይደል? አመታቱ በቃ ስኪኑን አይደለም ሄዶ የመታው ጣቱን ነው።
ሌላ ደግሞ ዲያፍራማቲክ ኤክስከርሽን ይባላል። Identify the descent of the diaphragm or diaphragmatic excursion. First, determine the level of diaphragmatic dullness during quiet respiration. Hold the pleximeter finger above and parallel to the expected level of dullness. Percuss downward in the progressive steps until the dullness clearly replace resonance ነው። ሶ ምንድነው ይሄ ነገር የሚለው? መጀመሪያ ሲተነፍስ አሳይ እናደርጋለን። ዲያፍረም አለ አይደለ? ዲያፍረም ባይዘው ስኬሌታል መስል ነው። ሶ እሱ መስል እሱን ራሷን ይሄ አለመንቷን ካገኛችኋትኝ ምን ደልነስ ያሰማል ነው። ከዲያፍሬሙ በብላይ ከሄዳችሁ ምንድነው ሪዞናንስ ነው አይደለ? የሚሰማው ሪዞናንስ ነው የሚሰማችሁ ማለት ነው። ስለዚህ በዚህ በዲያፍራማቲክ ኤክስኬርሽን ታያላችሁ። ስለዚህ ፍሉድ ኢፊዥን ካለ ቴሌክሳሲስ ካለ ኮምፔር ቦዝ ሳይድስ እያደረጋችሁ ማለት ነው። በት ራይት ኢዝ ስላይትሊ ሃየር ዛን ሌፍት ነው ዲዩ ቱ ሊቨር ከፍ ያለ ነው ማለት ነው ለንጉ ማለት ነው። ሪስትሪክትድ የሚያደርገው ሊሚትድ የሚያደርገው ነገር ካለ ፕሉራል ፊውዥን አለ ወይም ሄሞቶራክስ አትሌክታሲ ነገር አለ እንደማለት ነው። ያያችሁት ነው። ስለዚህ ዲያፍራም ሌቭል ይባላል ያለበት። እየተነፈሰ ሪዞናንስ ሳውንዱን ወደ ደልነስ የሚቀየርበትን ቦታ ነው የምታሰምሩት ማለት ነው። እያፈጠን ነው ያው ብዙ ደቂቃ እንዳይፈጅ ብዬ ስላሰብኩ ነው። ኮሜንት ላይ ያልገባችሁን ነገር መጻፍ ትችላላችሁ። ኮሜንት ላይ ሪስፖንድ እናደርጋለን። ሲኦስኮልቴሽን ደግሞ እንዴት ነው? ስቴቶስኮፕ የሚባል ማቴሪያል አለ፣ እሱ ያስፈልገናል። ስለዚህ ኢት ኢዝ ዘ ሞስት ኢምፖርታንት ኤግዛሚኔሽን ቴክኒክ ፎር አሴሲንግ ኤርዋይ ፍሎ ማለት ነው። ኤር ፍሎ ስሩ ዘ ትራኪዮ ብሮንኪያል ትሪ ማለት ነው። እዚህ ኦስካልቴሽን ምንድነው ኢንቮልቭ የሚያደርገው? listening the sound generated by breathing, listening for any added sounds. If abnormalities are suspected, listening to the sounds of the patient spoken or ደግሞ whispered voice and they are transmitted through the chest wall ማለት ነው። አውስከልቴት የምናደርግበት ሳይት ነው። እዚህ ጋር ታደርጋላችሁ። ኮምፔር ኮንትራስት እያደረጋችሁ ማለት ነው። ልክ እንደዚህ እዚህ ጋር በደንብ የሚሰማ ከሆነ እዚህ ጋር ኤር ኢንትሪውን በደንብ ማየት አለባቸው። እዚህ በደንብ ኤር ኢንትሪ ካለው ከዚህ ጋርም ደግሞ በደንብ ኤር ኢንትሪ መኖር አለበት። እዚህ ጋር ኖሮት ከዚህ ከሌለው ራይት ለንግ ፓቶሎጂ አለው እንደ ማለት ነው ማለት ነው። ያያችሁ ነው አይደል? ሌደር ፓተርን ነው የሚጠቀሙት። ኖርማል ብሪዚንግ ሳውንድን እንዴት ነው የምንለያቸው ወይስ ደግሞ እንዴት ነው የምናውቃቸው? ኖርማል ብሪዚንግ ሳውንድ የምንላቸው እነማን ናቸው የሚለውን ስናይ ደግሞ ወደ 4 ይደርሳሉ። ቬዚኩላር ሳውንድ የሚባሉ አሉ፣ ብሮንኮ ቬዚኩላር የሚባሉ አሉ፣ ብሮንኪያል የሚባሉ አሉ፣ ትራኪያል ብሪዚንግ ሳውንድ የሚባሉ አሉ ማለት ነው። ሳይታቸው የምናዳምጥበት ሳይት ደግሞ የተለያየ። እኒህም ብትሰሙ ምንድነው ፓቶሎጂ አይደሉም ማለት ነው። ለምሳሌ ቬዚኩላር የሚባለው የት ላይ ነው የምናዳምጠው? ሞስት ኮመንሊ ሞስት ኦፍ ዘ ለንግ ፊልድ ቬዚኩላር ሳውንድ ይሰማል። ብሮንኪያል ግን ትራኪያ ላይ ነው። ትራኪያ ኦር ደግሞ ማኒብረም አካባቢ ነው። ስተርነም ከፍ ብሎ ያለው ማኒብረም አይደለም፣ ሶሪ የስተርነም ፓርት ኦፍ ፓርት የሆነው ማኒብረም ነው አይደል? ከሱ ላይ እና ትራኪያ ላይ ስታዳምጣችሁት ብሮንኪያል ሳውንድ ነው ማለት ነው። እና ምንድነው ላውድ ነው ሃይ ፒችድ ነው። አሁን ላውድ የሆነ ሃይ ፒችድ የሆነ ሳውንድ ከሰማችሁ ከትራኪያ እና ከማኒብረም ውጭ ፓቶሎጂ ነው ማለት ነው። ይሄ ግን አሁን ምንድነው ኖርማል ነው ማለት ነው። የቬዚኩላር ደግሞ ሎው ፒችድ የሆነ ሶፍት የሆነ ሳውንድ ነው የሚሰሙት ማለት ነው። ብሮንኮ ቬዚኩላር ደግሞ ፈርስት ኤንድ ሰከንድ ኢንተርኮስታል ስፔስ ላይ ነው የምታዩት ማለት ነው። እነዚህን ሳውንዶች ሌላ ቦታ ላይ የምታዳምጡ ከሆነ there is pathology ማለት ነው። አብኖርማል ሳውንዶቹ እነዚህ ናቸው። ዲቫይድ ኢንቱ ቱ ኮንቲኒየስ እና
ዲስኮንቲኒየስ ሳውንድስ ተብለው ማለት ነው። ኮንቲኒየስ ሳውንድ የምንላቸው ምንድነው? ዊዚንግ፣ ስትራይዶር እንደዚህ ሮንካይ ከሆኑ በቃ ሪትሚክ ናቸው፣ ሁሉ ሪትም አላቸው፣ ዝም ብሎ ደርሰው አይጠፉም ማለት ኮንቲኒየስ ናቸው። ስትራይዶር ከሆነ ይኖራል። አፐር ኤርዌይ ኦብስትራክሽን ቅድም ስላችሁ እንደነበረው ክሩፕ ምናምን ካለበት ስትራይዶር ይሰማል። ኢንስፓየር ሲያደርግ ይሰማል ማለት ነው። ስለዚህ ምንድነው ኮንቲኒየስ የሆነ ሳውንድ ነው ያለው ማለት ነው። ዊዚንግም ልክ እንደዚህ የሆነ ፉጨት የሚመስል ነገር የሚል ነገር ይሰማል ማለት ነው። እንደዚህ የምትፈልጓቸው ከሆነ ድምፆቹን አድቬንሲየስ ደግሞ አደድ ሳውንድስ የምትፈልጓቸው ከሆነ የቴሌግራም ቻናል ከታች ኮሜንት ላይ አስቀምጥላችኋለሁ። በዛ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ሮንካይ የሚለው ደግሞ የሆነ በውሃ የተሞላ የሚመስል ሰክሬሽን በጣም የበዛበት ላርጅ ኤርዌይ ላይ ኩር የሚል ነገር ነው ያለው። ኮንቲኒየስ ነው ማለት ነው። ስለዚህ ዌዚንግ፣ ስትራይደር እና ደግሞ ሮንካይ ኮንቲኒየስ የሆነ አብኖርማል ሳውንድ ነው ማለት ነው። ዲስኮንቲኒየስ የሆኑ ክራክል፣ ሬል፣ ስክሪፕቴሽን እንደዚህ ራቢንግ እነዚህ ኮንቲኒየስ አይደሉም፣ ዲስኮንቲኒየስ ናቸው። ምንም የሆነ ጊዜ ይሰሙና ጸጥ ይላል ደግሞ እንደዚህ አይነት ነገር ናቸው ማለት ነው። እንደዚህ ዲፈረንሻል ዲያግኖዞች እንደዚህ ለፈተና ያዟቸው። ፐልሞናሪ ዴማ ነው። ክሪፕቴሽን ክራክልስ ምናምን ካለ ምንድነው ማለት ነው? ፐልሞናሪ ዴማ ነው። ኒሞኒያ፣ ፋይብሮሲስ እንደዚህ አይነት ነገሮችን ያዟቸው። እንግዲህ ሪፈረንሳችን ምንድነው? ባቲስ ጋይድ ቱ ፊዚካል ኤግዛሚኔሽን ኤንድ ሂስትሪ ቴኪንግ የሚል አለ። ሌላ ደግሞ ጎንደር ዩኒቨርሲቲ ፊዚካል ዲያግኖሲስ የተሰራ ለጤና ተማሪዎች ተብሎ እንደ ሪሰርች አይነት ነገር አለ። እዛ ጋርም ተጠቅመናል ማለት ነው። ለቻናላችን አዲስ ከሆናችሁና እንደዚህ የጤና ነክ የሆኑ ትምህርቶች የምትፈልጉ ከሆነ ይህ ቻናል ለዛ ታስቦ የተዘጋጀ ስለሆነ ቻናሉን ሰብስክራይብ በማድረግ ለጓደኞቻችሁ ሸር አድርጉላቸው። በቀጣይ የምንሰራላችሁን ቪዲዮ ኮሜንት ላይ ጻፉልን። እናመሰግናለን። ቸር ቆዩልን።